የውጊያ ቁሳቁስ ባላቋረጠው እናቀርባለን። በዚህ ውጤትና በእነሱ ቁርጠኛ ታጋይነት የተነሳ ከብዙ ጥረትና ደም ላብ በኋላ ዛሬ ነፃነታቸውን ሊቀዳጁ ችለዋል። ይሄ ምን ማለት ነው ይባል ከሁሉ በፊት እንዲያ የተበደለና የተጨቆነ አፍሪካዊ ህዝብ ነፃ መሆኑ ከምንም በላይ ማንንም ሰው የሆነ ሰው ሁሉ አፍሪካዊ የሆነ ሁሉ ሊያስደስት ይገባል። ይሄንን ስሜት ነው የምጋራው። ከዚህ ሌላ ደግሞ በኢትዮጵያ ላይ የሱዳን መንግስት ሰሜኑ በሀገራችን ሰሜናዊ ክልል ያለውን ችግር ከመነሻው እስከ መጨረሻው አረቦችን እያስተባበረ ሲያደማን ሲያስወጋን ብሎም ዛሬ ኢትዮጵያ ለደረሰችበት ደረጃ ዋናውን አስተዋጽኦ ያደረገና ኢትዮጵያን ያስገነጠለ መንግስት ስለሆነ እኛ በ64,000 ካሬ ኪሎ ሜትር ኤሪያ እና ከ1.3 ሚሊዮን የሚገመት ህዝብ ወገናችን አውቆስ ተነጥለናል። እንዲሁም ወደባችን በአጠቃላይ የዚህ ሀገር መነጠል የሚያሳዝን እና ደግሞ የማይረሳ አጥንት የሚሰብር ቁስል ቢሆንም ቅሉ ከሱዳን ጉዳት ጋር የታየ እንደሆነ ኢትዮጵያን የሚያክል ሀገር ነው ዛሬ ሱዳኖች ጋር ይሄውም ለማፈር ደን፣ ወርቅ፣ ነዳጅ፣ የከብት ሀብት ያለ ደቡብ ሱዳን ምን እንደሚመስል እና ምን አይነት ሀገር ሊሆን እንደሚችል መገመት የሚቻል ይመስለኛል። የቀራቸው በረሃው ነው፣ አሸዋው ነው። ይሄ ብቻ አይደለም ደግሞ በምዕራብና በምስራቅ በኩል ደግሞ የኑባ ሰዎችና እንደዚሁ ሌላ ትግል አለ። እንደዚሁ ነፃነታቸውን ለማግኘትና ከነሱ ለመነጠል ምናልባትም ደቡብን ሊቀላቀሉ ይችላሉ እና ሱዳኖች እየለመናቸው አንድ ጅረት የምንጠጣ ነን፣ አንድ ኩታገጠም ድንበረተኞች ነን፣ ተመሳሳይ ቋንቋና ባህል ያላቸው ህዝቦች እንወራረሳለን በድንበራችን ዙሪያ እና ለረጅም ጊዜ በክፋት ሳይሆን በደግነት የተለዋወጥናቸው በጎ ተግባሮች አሉ። ኢትዮጵያውያኖች በፋሽስት ወረራ ጊዜ ብዙዎቹ ሱዳን ሀገር ኖረዋል። ይህንንም እኛ እንደ ትልቅ ወረታ እንቆጥረዋለን እና ይህንን ደጉን ነገር ከማራመድ ፋንታ በሀገራችን ጉዳይ ገብታችሁ ይህንን መስራታችሁ አግባብ አይደለም። እኛም ደግሞ ከፈለግን በእናንተ ቁስል እና በእናንተ ድክመት ብዙ ማድረግ የሚባለን ሰዎች አይደለንም። ነገር ግን ለጥፋት መልሱ ጥፋት አይደለም እና አቁሙ በሚል መንገድ ከአንድም ሁለት ጊዜ ሀገራቸው ድረስ ሄደን ለምነናቸዋል። ሊቀበሉን አልቻሉም እና ዛሬ እጃቸውን አግኝተዋል። ከእንግዲህ ወዲያ ያ ግንባር ወይም ደግሞ የሱዳን ድንበር የአረቦች ጥቃት መንደርደሪያ እንደመሆኑ መጠን ዛሬ ነፃነት የሚያገኘው አፍሪካዊ ሱዳን ተጠናክሮ የቆመ እንደሆነ በዚያ በኩል ኢትዮጵያ ስጋቷ በጣም የቀለለ ወይም ደግሞ ጨርሶ የተወገደ ሊሆን ይችላል የሚል እምነት አለ። በተመሳሳይ